እናንተ አቤል ግን ምን አይነት ሰው ነው? እኔ አሁን ግራ ገባኝ ማለት ነው። እንደ ሰሞኑን እያየነው የነበረው ከማርታ ነበር። አሁን ደግሞ በአዲስ መጣ ማለት ነው። ይሄም አዲስ ማናት ምንድናት የሚለው እነግራችኋለሁ። ምናልባት እናንተም አይታችሁት ይሆናል ይሄንን ሰዓት ማለት ነው። የምሬን በጣም ነው ያስጠላኝ ማለት ነው። ባለፈው እንዲሁም ደግሞ አይ እንግዲህ እስካሁን እንትን ሞከርኩኝ ግን ሞክር ያለሁኝ አሁን ደግሞ የቀረው ጊዜ ከሩታ መሆንና እንዲሁም ደግሞ ከሩታና ከኤፍሬም ጎን መሆን ይፈልጋለሁ እያለ መጣ ማለት ነው። ያይንም አይተን እኛ ብዙዎቻችን እንዴ አቤል ምን ሆኖ ነው ጭራሽ ብሎ ሄርሜላን ያመጣት ራሱ ነበር። እንዴት ከጎንዋ መሆን ባለበት ሰዓት አሁን ለታ ደግሞ ወደ ሩታ ወደ ኤፍሬም ይመለሳለሁ ያለው ነገር እያልን ነበር ማለት ነው። ምናልባት ካስታወሳችሁ ቅርብ ጊዜ ስለሆነ አይጠፋችኋል ብዬ አላስብም። አሁን ደግሞ ያባሳው መጣ። ይቺ ማን ነበረች? ይቺ ልጅ ማለት ነው እዩናት አዩናት። እኔ አላቃተም በነገራችን ላይ ብዙ እሷን ጎሂቶብን መጣ ማለት ነው። እየዘፈነላት አሰይ እናንተ ወንዶች አራታው ተረጋጉ፣ ቀስ ብሎ ምን እየሆናችሁ ነው? እኔ ግራ አጋባችሁ ነው ምሬኔና ዛሬ አንዲቷን ታመጣላችሁ ነገና ከነጎዳ ደግሞ አንዲቷን ይዛችሁብን ትመጣላችሁ። ታዲያ እዚህ ጋር ከማርታ ምን ሆናችሁ? ወይስ ደግሞ አብርሽ ከሄርሜላ እንደሚለያይ አውቀህ ነው አንተም ከማናት ከማርታ ያራከው ማለት ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። እናንተም ቪዲዮን በማዳመጥ እስከ መጨረሻ ድረስ ከዛን ሀሳብ አስተያየታችሁን ብታስቀምጡ ደስ ይለኛል። እኔ ደግሞ አቶ አቤልን አይቼ አላስችል ቢሎኝ ቢቃልኩላችሁ ማለት ነው። አቤል ምን ሆና ምን አደረጋ ደሞስ ምንድነው እያላችሁ ከሆነ ምናልባት ካላያችሁ ይነግራችኋለሁኝ። አቤል ጭራሽንም አሁን ወደ ማናት እዩናት አዩ እሷን ይዞብን መጣ። ሰሞኑን እኛ ያየነው የነበረው ከማርታ ጋር ነበር። ማርታም አይ እንግዲህ ሰው አለኝ ምናምን እያለችው መጀመሪያ ጊዜ በስተ መጨረሻው ደግሞ እንዲሁም ደግሞ ሁሉም ነገር ፕራንክ እንደሆነና ማንም ሰው እንደሌላት እንዲሁም ደግሞ በተለይ የወንድ ጓደኛ እንደሌላት ስትነግረው እሱም ደግሞ ደስተኛ ሆኖ ከነ አብርሽና እንዲሁም ደግሞ ከነ ሄርሜላ አንድ እንዲሆኑና እንዲሁም ደግሞ በአንድ አብሮ እንዲቆዩ እንዲሁም ደግሞ አብሮ እንዲሰሩ እያመቻቹላቸው ነበር። በዛም በኋላ ደግሞ እየሰሩ ነበር ይሄንን ቻናላቸውን ማለት ነው። ሲቀጥል ደግሞ አሁን ለታ አንዲቷን ይዞብን መጣ ማለት ነው። ወይ አቶ ማን ነው? አቶ አቤል አንተ ባኪ ምን ሆነህ ነው? እንደ ሄርሜላን ያመጣት ራሱ አይ አብርሽ ደግሞ እንትን ሲሆን ወደ ሩታ ይመለሳለሁ የሚል ራሱ አሁን ደግሞ እቺን ማናት ማርታን ፈለጋት ራሱ አሁን ደግሞ ማርታን ወደ እዩናት ማናት ወደዛ መሄዱ ምን የሚሉት ነገር ነው? የመረን በጣም የሚያስጠላ ነገር ነው። እንትና ማን ነው ከአቤል ማለት ነው። እንደዛ አታድርግ፣ እንደዛ በታደርግ ጥሩ ነው። ለምን በዚህ ልክ ግን እኔ አንዳንድ ጊዜ የምሬንን ጥያቄ ተፈጥሮብኛላችሁ። ምን እየሆኑ ነው ወይስ ደግሞ ምን እያደረጉ ነው እያልኩኝ ማለት ነው። በዚህ ልክ መሆን ሲጀመር ተገቢ ነው አግባብ ነው ብዬ አላስብም። ምንም ይሆን ምንም ይደረግ ምንም ይፈጠር እናንተ አንድ እንደ ወንድ ቆርጣና መሆን አንዲቷን ሴት ይዞ ከሷ ጋር መቆየት አለባችሁ ብዬ አስባለሁኝ። ምናልባት ደግሞ በሆነ አጋጣሚ እንኳን ብትጣሉ መጀመሪያውን እዚህ ሚዲያ እየመጣችሁ ከዚህ ሚዲያ ከህዝቡም ከምንም እንትን ብላችሁ ከዛም በኋላ በሆነ ነገር ስትጣሉ ወይም ደግሞ በሆነ ነገር አይ መለያያት አለብን ስትሉ ለህዝቡ ስታስታውቁ አንዲቷን ሄዳችሁ ጎትታችሁ ትመጣላችሁ እንዴ። እኔ አሁን ከማርታ ጋር ነበር የነበረው የማቀው ማለት ነው። ማርታ ባለፈው ተናግራ ነበር። ምን ብላ ነበር? አይ እንግዲህስ አቤሉም ልክ አይደለም እስከ ዛሬ የማየው በዚህ ሁኔታ አይደለም። አሁን ደግሞ የሱም ጸባይ ተቀይሯል። አብርሽ ላይ በእርግጥ ያኔ ሁላችንም አውቀናል የአብርሽን ነገር ግን ደግሞ አቤል ደግሞ ማንም ሰው በማያውቀው መንገድና ማንም ሰው ባልተረዳው ሁኔታ
እሱም ህመም ላይ ነው ያለው እያለች ማለት ነው። ገባችሁ አይደል? ማንም ባልተረዳውና ማንም እንትን በላለው ሁኔታ አቤልም ህመም ላይ ነው ታሟል እያለች ነበር። ታዲያ ታመክ ነው እንዴ አቶ አቤል ማለት ነው? ወይስ ደግሞ አይ ምንም የሆንከው ነገር የለም እንዲሁ በቃ እሷ እንደዛ እንድትልህ ብለህ እያስመሰልከ እሷ ላይ ደግሞ በስተመጨረሻው ደግሞ ወደ ቅድም ይቺ ልጅ ከዛም በፊት ቪዲዮ ይሰራሉ መሰለኝ አይደል? ወደ ቅድም ፍቅረኛ ጋር ሄድከ ማለት ነው። እናንተ እኔማ አሁን እናንተ ይሄ ወንዶች ናቸው ችግሩ፣ ሴቶች ናቸው ችግሩ? እኔ አላቅም። ምሬንን ግራ ነው የሚጋባኝ፣ ግራ ነው እያጋባኝ ያለው ማለት ነው። ለምን ብትሉ እዚህ ጋር ይሄ ነገር እንደዛ መሆኑ ወይም ደግሞ እንደዛ መደረጉ ተገቢውን አግባብ ነው ብዬ አላስበውም። ምንም ቢሆን ምንም ቢፈጠር ትንሽ መረጋጋት የሚባል ነገር አለ። ተግባባን አይደል? የሆነ ደግሞ እንደ እሷ አጥፍታ ከሆነ እሷን ከጥፋቷ እንድትመለስ ማድረግ፣ እሷ ማለት እሱ አጥፍቶ ከሆነ ደግሞ እሱን ከጥፋቱ እንዲመለስ ማድረግ፣ እርስ በራሳችሁ መተባበርና መከባበር ሲገባችሁ እዚህ ጋር የምታሳዩት ሁኔታ የምሬን በጣም ነው የሚያስጠላው። እኔ እንዳልኳችሁ አሁን ይሄ ማን ነው አቤል እንደ አላ የሚለው ከማርታ ጋር ነበር። ደግሞ ዛሬ ጎሂቶ መጣብን አንዲቷን ማለት ነው። አረግ እናንተ ወንዶች ነው ችግሩ ሴቶች ነው ችግሩ? እኔ ግራ ገባኝ። ማን ነው ችግርተኛው? እኔ ሲመስለኝ ወንዶች ናቸው። ለምን በሉኝ እንደ ከዚች ጋር አንድ ሴት ይዞ እሷን ደግሞ አሁንም በነጋታው እዛ አስቀምጦት ሌላ ጎሂቶብን ይመጣል። ወይም ደግሞ ከጣሉና እንዲሁም ደግሞ ከተለያዩ አይ በዚህ ጉዳይ ማግባባት አልቻነም ብሎ እንደ ሩታና እንደ አብርሽና ሩታ አይታችሁታል ብዬ አስባለሁኝ። ምንድን ነበር የተደራረጉት? አይ እንግዲህስ አሁን በምንም ተአምር ሆኖ በምን ልንግባባ አልቻናም፣ ይሄ ነገር እዚህ ጋር ይበቃናል፣ ሩታ አላከበረችኝም እያላ አብርሽ አወራ። ሩታን በዛን ቀጠለች። እንደዛ እያሉ በስተመጨረሻው አይ እንግዲህ አልፈልግህም፣ አይ እንግዲህ እኔም አልፈልገሽም፣ ከዛ ፈርሚልኝ አልፈርሙም እያሉ ቆይቶብን በስተመጨረሻው ደግሞ ፊርማው ተካሄደ ማለት ነው። በኋላ ላይ ደግሞ ሄርሜላ ላይ ቀለበት ተደረገ ማለት ነው። ከዛን እኛ ደግሞ አይ ከሩታም ቢሆን ከሄርሜላ የሚደንቀን የሚገርመን ነገር የለም። ነገር ግን ደግሞ ዋናው የሰው ልጅ መጀመሪያ ሰላም ሲሆን ነው። በመጀመሪያ አብርሽ ሰላም ይሁን፣ ከሩታም ቢሆን አይገርመን፣ ከሄርሜላም ቢሆን አይደንቀን እያልን አሁን ለታ እንደዛ ብሎ ማውራት እየጀመርን ነው። አሁን ደግሞ ይሄ መጣብን። ማርታን እዛ ወርውሮት አንዲቷን ተሸክሞብን ማለት ነው። እናንተ ችግርተኛው ማን ነው? ሴቶች ናቸው ወንዶች ናቸው? የምረን እየጠየኳችሁ ነው። ችግርተኛው ማን ነው? ሴቶች ወይስ ወንዶች ናቸው? እኔ ግራ ስለገባኝ ነው። ለማንኛውም ሁላችሁም አመሰግናለሁኝ። ባያላችሁበት ሰላማችሁ ይብዛ። በሌላ አዲስ ከምንገናኝ ድረስ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ይወላችሁ ዳንቴልም እየሰራሁላችሁ እሱን እየተፈረጃችሁ ቪዲዮውን ጨርሳችሁ እንደምታዳምጡት አልጠራጠርም። ጨርሳችሁ ማለት ነው። አይታይ እንጂ ዘይባ እንደዛ ቢሎ ነገር የለም። ለማንኛውም ሁላችሁን አመሰግናለሁኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። እንዲሁም ደግሞ ሰብስክራይብ አላደረጋችሁኝ ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁኝ አመሰግናለሁኝ። ባያላችሁበት ሰላማችሁ ይብዛ። ባይ ባይ።